የአክሱም ቪዲዮ ሲመጣላችሁ ስክሮል በቃ ሰለቻችሁ አይደለም? እባካችሁ ቆም ብላችሁ አስቡ። እኛ እንኳን ሳንሰለች ፍትህ ለአክሱም ሙስሊሞች እያልን በተደጋጋሚ ቪዲዮ እየሰራን ነው። እናንተ ቤታችሁ ቁጭ ብላችሁ ሼር ላይክ ኮፕሊንግ ሪፖስት የሚደረገውን ብታደርጉ ምንም የሚቀነስባችሁ ነገር የለም። ምክንያቱም እኛ ለአንድ ሰው አይደለም የምንጮኸው። አክሱም ላይ በሀገሩ ላይ በተወለደበት ሀገር ላይ የመቀበሪያ ቦታና የመስገጃ ቦታ ላጣ ውድ ወንድሞቻችን እህቶቻችን ነው። ስለዚህ በደንብ እያደረጋችሁ ይህንን ቪዲዮ ሼር እያደረጋችሁ ለሁሉም እንዲደርስ አድርጉት። አክሱም ላይ እንግዲህ የማይሰራ ጉድ የለም። ሰምታችኋል። በትናንትናው ዕለት እንኳን ከትምህርት ሁሉ ታግደዋል። አክሱም ላይ እኔ አክሱም የዘመናችን ጽንፈኛ ማለት አክሱም ውስጥ ነው የሚኖረው። በነገራችን ላይ አክሱም ሁል ጊዜ ወገኖቿን እዛው በተወለዱበት አገር ላይ ሆነው እነሱን በመጨቆን የምትታወቅ ሀገር ሆናለች። እኔ አንዳንዴ አሁን አክሱም ሲባል ኢትዮጵያ ውስጥ ያለ ሁሉ እየመሰለኝ አይደለም አሁን ምክንያቱም መከራዎች፣ ችግሮች በበዙ ቁጥር የሆነ ጭንቅላታቸው ውስጥ የሚፈጠር ነገር አለ። የት ሀገር ነው ይሄ ነገር የሚካሄደው? እውነት ኢትዮጵያ ውስጥ ነው ብላችሁ እንኳን መጠየቅ ደረጃ የሚያደርስበት ሁኔታ ስላለ በደንብ እያደረጋችሁ ፍትህ ለአክሱም ሙስሊሞች እያላችሁ ኮመንቱን አጥለቅልቁት።